ምናልባትም አባቴ ያወረሰኝ ውርስ አንድ ትልቅ ቅርስ አለ። ሁሌም እስከ ሞት ድረስ ከውስጤ ሊጠፋ የማይችል ራስን መሆን። ስለዚህ ባለችኝ ትንሽ ዕውቀትና አቅም ምናልባትም አሁን ያገኘሁትን እድል ሳላገኝ ቢሆን ብዬ የምመኘውን ነገር አጋጣሚውንና እድሉን ሳገኝ ለማድረግ ሞክሬያለሁ ብዬ ነው የማስበው። እንግዲህ በዚህ አጋጣሚ ሁሌም እንደምለው ትንሽ መናገር እፈልጋለሁ። የኛ ሀገር ፖለቲካ ምናልባትም አንዳንድ አዋቂ ነን ባዮች ጥሩን መርጠን እንደምንናገረው ጥሩ አይደለም። የኛ አገር ፖለቲካ ሸር የተሞላበት ክፋት የተሞላበት ፖለቲካ ነው። እጅግ በጣም ከባድ ፖለቲካ ነው። ይሄ ክፉ የፖለቲካ ባህላችን ብዙዎችን ንጹሃን ኢትዮጵያውያኖችን በልቷል፣ አምክኗል። ይሄ ያሳለፍነው የፖለቲካ ታሪካችን የሚያሳየን ነው። ስለሆነም እንግዲህ በመጠፋፋት መኖር እርግማን ነው። ቢያንስ እንኳ በእኛ ዘመን ይህ ክፉ የፖለቲካ ባህላችን ይቀየር፣ ይለወጥ በሚል የከፈልናት ስለሆነም ምናልባት ጥቂት ግለሰቦች ከፊት በመሆናችን እንጂ መላው ኢትዮጵያ ሕዝብ ዋጋ የከፈለበት ጉዳይ ስለሆነ አሁንም በእውነት መስቀለኛ መንገድ ላይ ነው ያለነው። መስቀለኛ መንገድ ላይ መሆናችን አንደኛው ይዘን የመጣነው ክፉ እርግማኑ የፖለቲካ ባህላችን አለ። አሁንም በአንድ በኩል ደግሞ ተስፋ አለ። ያንን ቆሻሻ ካራገፍን ከተውን በቅን ልብ በቅን አስተሳሰብ ሁሉም በተለይም ደግሞ የፖለቲካ ገበያ ውስጥ ያለን ፖለቲከኞች ለዚህ ቅን ሐሳብ ተገዢ ከሆንን ስሜታችንና ፍላጎታችንን ከገደብን ኢትዮጵያ ለመለወጥ ለዘመናት የነበራትን ቆሻሻ የፖለቲካ ታሪክ አራግፋ ወደ ዴሞክራሲ ስርዓት የመሸጋገር እድሏ ቅርብ ነው።